ሰው በ11 ወራት ውስጥ ከ150 በላይ ዘፈኖችን መቅዳት፣ 3 ፊልሞችን መስራት፣ 2 አልበሞችን ማውጣት እናም በተለያዩ አገራት መድረክ ላይ መቅረብ። ይህ ተራ ታሪክ አይደለም። ይህ የራፕ አፈ ታሪክ ቱፓክ ሻኩር ነው። ግን ይህን ሁሉ ያስቻለው ተስቶ ብቻ ነበር ወይስ ሌላ ሰዎችን የማያውቁት ሚስጥር ነበር? ዛሬ ቱፓክን ከሌሎች የለየውን 5 ኃይለኛ የሥራ መርሆች እንመለከታለን። አንደኛ፣ ፉክክርን እንደ ነዳጅ ተጠቀመ። ብዙ ሰዎች ፉክክርን ይፈራሉ። ቱፓክ ግን ፉክክርን ይፈልጋል ነበር። ሌላ አርቲስት ሲሳካ እሱ ለመቆም አልመረጠም። የበለጠ ለመስራት ተነሳ። ትምህርቱ ምንድን ነው? ከሌሎች ጋር ራስን አታወዳድር። ለመቅናት ከነሱ ተማር፣ ከዚያም ራስህን አሻሽል። መሪ 2፣ ህመሙ ወደ ኃይል ቀየረው። ቱፓክ ከባድ ህመም አሳልፏል። ድህነት፣ ችግር፣ እስር ቤት እና ብዙ መከራዎችን አይቷል። ነገር ግን እነዚህ አላቆሙትም ነበር። ሁሉንም ወደ ሙዚቃ ቀየረው። እሱ ለመፍጠር ሲሰራ ራሱን ይፈውስ ነበር። አንተ ያጋጠመህ ችግር ወደ ኃይል መቀየር ትችላለህ? መሪ 3፣ ፍጥነት ከፍጹምነት ይበልጣል። ብዙ ሰዎች አንድ ሥራ ለማጠናቀቅ ሳምንታት ይወስዳሉ። ቱፓክ ግን በአንድ ቀን ብዙ ዘፈኖችን ይቀዳ ነበር። አንዱ ከከበደ ወደ ሌላው ይሸጋገር ነበር። ይህ የፈጠራ ኃይሉ እንዳይቀንስ ያደረገው ነበር። ትምህርቱ እንቅስቃሴን መቼም ቢሆን እንዳታቆም። መሪ 5፣ መሪ 4፣ ፍጹምነትህን አታሳድ። ቱፓክ ዘፈኑን ከቀዳ በኋላ ደጋግሞ መስማት አይፈልግም ነበር። ምክንያቱም የመጀመሪያው ስሜት በጣም እውነተኛ መሆኑን ያምን ነበር። ብዙ ሰዎች ፍጹም ለማድረግ ሲጠብቁ ምንም አያጠናቅቁም። ነገር ግን የተጠናቀቀ ሥራ ሁልጊዜ ከማይጠናቀቅ ፍጹም ሐሳብ ይሻላል። መሪ 5፣ ከራስህ በላይ የሆነ ዓላማ አግኝ። ቱፓክ ሙዚቃ የሚሰራው ለገንዘብ ብቻ አልነበረም። ድምፅ የሌላቸው ድምፅ መሆን ይፈልግ ነበር። ሰዎችን ማነሳሳትና ተስፋ መስጠት የሕይወቱ ትልቁ ተልእኮ ነበር። ከራስህ በላይ የሆነ ዓላማ ሲኖርህ መስራት ግዴታ ሳይሆን ጥሪህ ይሆናል። መደምደሚያ፣ ቱፓክ አንድ ትልቅ ጥያቄ ትቶልናል። ስቶ ብቻ አያሸንፍም። ትጋት፣ ዓላማ እና እንዲሁም የማይቆም ሥራ ነው ታሪክን የሚፈጥረው። አንተስ ለሚቀጥሉት 30 ቀናት በሙሉ ኃይልን ብትሰራ ሕይወት እንዴት ሊቀየር ይችላል? አስተያየትን ከታች ጻፍ። ቪዲዮውን ከወደዱት ላይክ ያድርጉ፣ ሰብስክራይብ፣ ይህንን የመስደውል ምልክት ይጫኑ። በተጨማሪ አስደናቂ ታሪኮች በሚቀጥለው ቪዲዮ እናገኛለን።